السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد، يلة جمعة صفر سمنت عند شيرات متو سلاسة سبات كفل ሁለተኛ ዙር የተጅዊድ ትምህርትን ባለፈው ሳምንት አጠር ያለ የተጅዊድን መግቢያ አይተን ቀጣይ ሳምንት ላይ ቱሕፈቱል አጥፋል የሚለውን የተጅዊድ ክታብ እንደምንጀምር ተናግረናል። ይህ አጠር ያለ መጽሐፍ የተመረጠበት ምክንያት አቀራረቡ ቀለል ያለ ከመሆኑና ለጀማሪዎች የሚመረጥ እንደዚሁ የሚዳሰሳቸው ነጥቦችም ወሳኝ የሚባሉና ብዙ ጊዜ ቁርአን ስናነብም የሚገጥሙን መሰላዎችን የተጅዊድ ህግጋትን የያዘ ከመሆኑ አንፃር ነው። መጽሐፉ የተዘጋጀው በግጥም መልኩ ነው። ዑለማዎች ረሂመሁሙላህ ተዓላ የዲንን ትምህርት አንዳንዴ በግጥም መልኩ፣ ሌላ ጊዜ ደግሞ እንደዚሁ በነስር መልኩ እየጻፉ ያስተምራሉ። ይሄኛው መጽሐፍ 61 ግጥሞች ወይም ስንኞች ያሉት ሲሆን የሚያተኩረው ኑነ ሳኪና፣ ተንዊን፣ መድና መሰል የሆኑ ነጥቦች ላይ ነው። መኻሪጀል ሑሩፍና እንደዚሁ ሲፋተል ሑሩፍን አለመጥቀሱን የተወሰኑ ዑለሞች እየተቹ ሲሆን፣ ነገር ግን ይህ ለጀማሪ የተዘጋጀ ከመሆኑ አንፃር ገና ጅምር ላይ ያለ ሰው ሁሉም ባንዴ እማራለሁ ካለ ሁሉንም እንዳይረዳ ያደርገዋልና መኻሪጀል ሑሩፍን እንደዚሁ ሲፋተል ሑሩፍን ስለ ራ ፊደል ወፍራምና ቀጭን መሆኗ መሰል የሆኑ ነገሮችን ተተውታል። ክታቡን ያዘጋጁት ሼኽ ሱለይማን ኢብኑ ሁሰይን ኢብኑ ሙሐመድ አልጀምዙሪ የሚባሉ ሲሆን የተወለዱት በ1131ኛው ዓመተ ሂጅራ ላይ ግብጽ ሀገር ሲሆን በ1198ኛው ዓመተ ሂጅራ ላይ ሞተዋል ረሂመሁላህ ተዓላ ረሕመተን ዋሲዓ። ይሄኛው ክታብ እጅግ በጣም አጠር ያለና በቀላሉ የተዘጋጀ ከመሆኑ አንፃር እንደዚሁ ባለንበት ጊዜ በድምፅም ተቀድቶ የተሰራጨ ከመሆኑ አንፃር ተጅዊድን በደንብ መረዳት የሚፈልጉ ሰዎች፣ በተለይ ተጅዊድን ተምረው ማስተማር የሚፈልጉ ሰዎች ይህን ግጥም ቢያፍዙት የተሻለ ነው። የሐፈዘ ሰውና በመጽሐፍ የተማረ ሰው ደሊል የማቅረብ ችሎታው እኩል አይደለም። እዚህን ለመሐፈዝ መሞከር የተሻለ ነው። እጅግ በጣም ቀላል ነው። ደጋግሞ በመስማት ደጋግሞ በማንበብ ጠዋት ከሱብሂ በፊት አሊያ ከሱብሂ በኋላ ደጋግመን ስንቀራውና ስናደምጠው በቀላሉ ይተሐፈዛል። ወደ ክታቡ ስንገባ ዛሬ አጠር ባለመልኩ የማብራራውን ያክል በአረብኛ ግጥሙን አነበውና ከዛ በኋላ ሸርሑን ማብራሪያውን ባጭሩ እናያለን። يقول راجي رحمة الغفور دوما سليمان هو الجمزور الحمد لله مصليا على محمد وآله ومن تلا وبعد هذا النظم للمريد في النون والتنوين والمدود سميته بتحفة الأطفال عن شيخنا الميهي ذي الكمال أرجو به أن ينفع الطلاب والأجر والقبول والثواب. شيخ رحمه الله تعالى قدمون يجمروت راساتشون بماستوقن قدم سيل تتكسنو شيخ رحمه الله تعالى قبض تولدو تجويدنا እንደዚሁ የተለያዩ የቁርአን አቀራሮችን علوم القراءات ተምረው ሲያስተምሩ ቁርአንን ሲኻድሙ ኖረው የሞቱ ሼኽ ናቸው ረሂመሁላህ ተዓላ ረሕመተን ዋሲዓ። ይሄኛው ተጅዊድ ክታብ የተዘጋጀው በሐፍስ አን ዓሲም አቀራር መሰረት ነው። ካሁን ቀደም ራሱን የቻለ ኦዲዮ ተዘጋጅቶ እንደተለቀቀው ቁርአን በተለያዩ አቀራሮች ይቀራል። ቁርአን የአላህ ቃል ከመሆኑ ጋር አንድ ብቻም ከመሆኑ ጋር አቀራሩ ላይ የተለያዩ አቀራሮች ይኖራሉ። አረብኛ እንደ ሀገሩ እንደ አካባቢ ይለያያል። የአንዳንድ ቃላት ብቻ ልዩነት ነው እንጂ የቁርአኑ ምንነት ላይ መልእክቱ ላይ የሚያሳድረው ተጽዕኖ የለም። አቀራሮች መለያየታቸው አንዳንድ ቦታ ላይ የተጅዊድ ህጎችም እንዲለያዩ ያደርጋል። ኢድጋምን፣ ኢዝሃርን በተመለከተ፣ መድን በተመለከተ፣ ሌሎችንም ህግጋትን በተመለከተ ልዩነቶች ይኖራሉ። ህግጋቱ ይለያያሉ። ይህ መጽሐፍ የተዘጋጀው በሐፍስ አን ዓሲም መሰረት ነው። ምክንያቱም ካሁን ቀደም የሆነን የተጅዊድ ህግ ስንዳሰስ እኔ ባነበብኩት ክታብ መሰረት እንደዚህ አይደለም፣ እዚህ ጋር መድ እንደዚህ አይሳብም የሚል ጥያቄ ተነስቷል። የምናነበው ክታብ በቃሉ አቀራር ሊሆን ይችላል፣ አሊያ በወርሽ ሊሆን ይችላል፣ አሊያ ደግሞ በነ ኸለፍ ሊሆን ይችላል፣ ወይም በኢብኑ ከሲር ሊሆን ይችላል። በሐፍስ ማይሳበው በኢብኑ ከሲር ይሳባል። በሐፍስ ኢድጋም ማይደረገው በእነ ሱሲ ኢድጋም ይደረጋል።
ሐቂቃ ይሄ ለጀማሪ ብዙም አስፈላጊ ላይባል በደንብ ላይ ይረዱትም ይችላሉ። ባለንበት ጊዜ ግን ሰዎች በተለያየ መንገድ ቁርአንን ስለሚያደምጡ ከኔት ማን እንደጫነው ቤተኛው ሪዋያ እንደተጫነ ሳያውቁ ዝም ብለው ያረዱ ስለሚያደምጡ ዲሽም ላይ ስለሚያደምጡ ግራ ይጋባሉ። የተለያየ አይነት አቀራር ሲሰሙ በተለይ ይደነበራሉ። ቁርአኑ ራሱ ነው ላከን አቀራሩ ለሰዎች እንዲቀላቸው ተብሎ በሰባት አይነት አቀራር ተቀርቷል። መጨረሻ ላይ ኢማሙል ጀዘሪ ረሂመሁላህ ተዓላ ሰባቱ ላይ የተቀመጡ መስፈርቶችን የሚያሟሉ ሌላ 3 አቀራሮችም እንዳሉ እዛ ውስጥ እንደሚካተቱ ማለት ነው ጠቅሰዋል ረሂመሁላህ ረህመተን ዋሲዓ። እንደሚታወቀው እኛ ሀገር የሚቀራው በአብዛኛው ዓለም ላይ የሚቀራው የሐፍስ አቀራር ነው። ሐፍስ ብን ሱለይማን ብን ሙጊራ እንደሚባሉ መቼ እንደተወለዱ የት እንደተወለዱ ጠቅሰናል። የሐፍስ አቀራር ከዓሊ ብን አቢ ጣሊብ ረዲየላሁ ዐንሁ ከኡበይ ብን ከዕብ ወከዛሊክ ከዘይድ ብን ሳቢት እና ከአብዱላህ ብን መስዑድ ጋር የተያያዘ ነው። በእነዚህ ሰሐቦች አማካኝነት እስከ ረሱል ይዘልቃል። እሳቸው የሐፍስ አቀራር ዓለም ላይ ከሌሎች ይልቅ በጣም የታወቀበትና የተስፋፋበት ምክንያት ሐፍስን አስመልክተው ዑለሞች ብዙ ተናግረዋል፣ አወድሰውታል፣ አቀራሩን አድንቀውታል። እንደዚሁ ደግሞ ከትልልቅ ዑለሞችም ቀርቷል። ታዋቂ ከሆነው ከሱ ሼኽ ከዓስም ጋር ለረጅም ዓመታት አብሮ ኖሯል። በል የእንጀራ አባቱም ነበር ዓስም። ዓስም ማለት ከታዋቂ ከአስሩ ቁራዎች መሃል አንዱ ነው። እሱ ቤት ነው ያደገው፣ እሱን የተንከባከበው። በዚህም ሌሎች ያላገኙትን እድል አግኝቶ ተምሯል። እንደዚሁ ዓስም ጋር ከተማሩ ተማሪዎች ሁሉ በብቃት ከሁሉም የሚሻለው እሱ ነበረ። እንደዚሁ ደግሞ ዓስም ከሞተ በኋላ ሼኹ ዓስም ከሞቱ በኋላ ለረጅም ዓመታት ቁጭ ብሎ አስቀርቷል። በእነዚህና በሌሎችም ምክንያቶች አላህ ሱብሓነሁ ወተዓላ ከሌሎች የበለጠ እንዲታወቅ አቀራሩ እንዲመረጥ አድርጎታል። ለዚህም ነው ኢማሙ አሻጢቢ ረሂመሁላህ ተዓላ በዑሉም አልቂራአት በጣም የታወቁትና ትልቅ ክታብም ያዘጋጁት ሼኽ ነው ይላሉ። ወሐፍሱን ወቢልኢትቃኒ ካነ ሙፈደላ ይላሉ። ሐፍስ አሳምሮ ህጉን ጠብቆ ከመቅራት አንፃር ከሁሉም የተሻለ ነበር ብለው ተናግረዋል ረሂመሁላሁ ረህመተን ዋሲዓ። ይህ ማለት አቀራሩን በተመለከተ አተገባበሩን በተመለከተ ወይላ ኩሉም ምን ዒንዲ ረቢና የተኛውም ይቀራ የትም ይቀራ ማንም ይቅራው ሁሉም ምን ዒንዲላህ ነው ከአላህ ነው ሱብሓነሁ ወተዓላ የወረደው። ሼኹ ረሂመሁላህ ተዓላ ሙቀድማቸው ላይ መግቢያው ላይ ምን ይላሉ? የቁሉ ራጂ ረሕመተል ገፉሪ የቁል ቀጥሎ ይላል ይናገራል ራጂ ረሕመቲ አልገፉር መሃሪ የሆነውን የጌታ የአላህን ሱብሓነሁ ወተዓላ ረሕመትን ተስፋ የሚያደርገው ሰው ደውመን ሁሌም ዘልዓለም የአላህን ሱብሓነሁ ወተዓላ ረሕመት ተስፋ እያደረገ የሚኖረው ሱለይማኑ ስሙ ሱለይማን የሆነው ሁወል ጀምዙሪ አልጀምዙሪ በመባል የሚታወቀው ጀምዙር ግብፅ ውስጥ የአንድ አካባቢ ስም ነው። እዛ የተወለደው ማለት እነሆ ሱለይማን አልጀምዙሪ እያለ ነው። ምንድን ነው የሚለው? አልሐምዱሊላህ ምስጋናና ውዳሴ ለዓለማቱ ጌታ ይገባው። ሙሰሊያን ዓላ እነሆ ላለው አላህን ያመሰገንኩኝ ሙሰሊያን ዓላ ሶላትም ያወረድኩኝ ዓላ ሙሐመድ ላይ ወአሊሂ ቤተሰቦቻቸው ላይ ወመንተላ እንደዚሁ ቁርአን የሚያነቡ ሰዎችም ላይ ሶላትን ያወረድኩኝ እላለኋል የሚሉትን ነገር ቀጥለው ይላሉ። እነሆ ሼኹ ረሂመሁላህ ተዓላ ገና ጅምራቸው ላይ አላህ ላይ ያላቸውን ተስፋ ገልጸዋል። የሰው ልጅ ከጌታው ረሕመት ተስፋ መቁረጥ የለበትም። በተስፋ ብቻ ይኖራል ማለት አይደለም። መልካም ስራ ከመስራት ጋር መልካም ስራን ትቶ በተስፋ ብቻ የሚኖር ሸይጣን ይጫወትበታል። ተስፋውም ደግሞ ደውመን ነው፣ ሁሌም ነው። በደስታ ጊዜ በችግር ጊዜ ብቻ አይደለም። ተስፋ ያደረግንበት አላህም ሱብሓነሁ ወተዓላ ረሂም ነው፣ አዛኝ ነው፣ ገፉር ነው፣ መሃሪ ነው። የሰው ልጆች ላይ ተስፋ ብናደርግ አሊያ ማድረግ እየፈለጉ ማድረግ የሚችሉበት አቅም አይኖራቸውም፣ ወይም ደግሞ ቢችሉም ረሕማ ውስጣቸው ላይ አይኖርም። አላህ ግን ረሂም ነው፣ አዛኝም ነው፣ ማድረግም የሚችልበት አቅም አለው። አላህ ላይ ነው ተስፋ ልናደርግ ልንመካ የሚገባን። ቀጥለው አላህን ሱብሓነሁ ወተዓላ አመስግነዋል። አላህን ሱብሓነሁ ወተዓላ ማመስገን ማለት የአላህን ሱብሓነሁ ወተዓላ ሙሉነት እያሰቡ አላህን ማላቅ ማወደስ ማለት ነው። የተሟላ ምስጋና የሚገባው አላህ ብቻ ነው። የምስጋና ባለቤትም አላህ ብቻ ነው። የሰው ልጆችን አሁን ብናመሰግናቸው ሌላ ጊዜ ልንተቻቸው እንችላለን። የምናመሰግናቸውም አላህ ባደረገላቸው ነገር። አላህ ሱብሓነሁ ወተዓላ የተሟላ ምስጋና የሚገባው ሁሌም የሚመሰገነው የሚወደሰው እሱ ብቻ ነው። ከዛ ቀጥሎ ሶላት አለ ነቢ አውርደዋል። ነቢዩ ላይ ሶላት አለ ነቢ ማውረድ ማለት ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢ ተብሏልና አላህ ነቢዩ ላይ ሶላት ያወርዳል ማለት
መላእክቶች ዘንድ ያወድሳቸዋል፣ ስማቸውን በጥሩ ያነሳል ማለት። መላእክቶችም ሶላዋት ያወርዳሉ ተብሏል። ለነብዩ እስትግፋር ያደርጉላቸዋል ማለት። እኛ ደግሞ ሶላት እንድናወርድ ታዘናል ነብዩ ላይ፣ ለነብዩ ዱዓ እናደርጋለን ማለት። እዘን ከአላህ ከሆነ አላህ መላእክቶች ዘንድ ያወድሳቸዋል፣ ከመላእክቶች ከሆነ ለነብዩ ምህረት ይጠይቁላቸዋል፣ ከኛ ከሰው ልጆች ከሆነ ደግሞ ለነብዩ ዱዓ እናደርግላቸዋለን ማለት። ነብዩ ላይ ሶላት አወርዳለሁ ማለት ለነብዩ መልካምን ነገር ሁሉ ከአላህ ጠይቅላቸዋለሁ ማለት። ለነብዩ እኛ ዱዓ እናደርግላቸዋለን፣ መላእክቶች እስትግፋር ያደርጉላቸዋል እንጂ ነብዩን እንዲያርጉልኝ ተብለው ራሳቸው አይጠየቁም። ሙሐመድ የነብዩ ሰለላሁ ዐለይሂ ወሰለም ስም ነው። ነብዩ ሰለላሁ ዐለይሂ ወሰለም የተለያዩ ስሞች አሏቸው። ለአንድ ነገር የተለያየ ስም መሰጠቱ ክብሩና ደረጃውን ይገልጻል። ሙሐመድ፣ አሕመድ፣ አልሐሽር፣ አልሙቀፊ የተለያዩ በሶሒህ ሐዲስ የተገኙ ስሞች አሏቸው። ታዋቂውና ትልቁ ስማቸው ሙሐመድ ወአሊሂ በቤተሰቦቻቸውም ላይ ቤተሰቦቻቸው ብቻውን ከተጠቀሰ ሙእሚኖችን በአጠቃላይ ያካትታል። ወአሊሂ ወአስሓቢሂ ከተባለ አሊ የሚለው ለሳቸው ቤተሰቦች ለልጆቻቸው፣ ለአማኝ አጎቶቻቸው እና ለሚስቶቻቸው ይሆናል። አሊሂ ብቻ ከተባለ ግን አምነው ጎዳናቸውን ለተከተሉ ማለት ነው። ወመን ተላ ቁርአንንም ባነበበ ሰው ላይ ይላሉ። እንደዚህ ወመን ተላ የሚለውን እነሱን በአማረ መልኩ ጎዳናቸውን በተከተለ ሰው ላይም የአላህ ሶላት ይውረድ ማለት እንችላለን። ተላ የሚለውን በሁለት መፈሰር እንችላለን። ለአላህ ለመልእክተኛውና መንገዳቸውን ለተከተሉ ሰዎች ዱዓ በማድረግ አላህን በማወደስ ክታባቸውን ጀምረዋል። ወበዕዱ ከዚህ በመቀጠል هذا النظم ይህ ግጥም للمريد እውቀትን ለሚፈልጉ ሰዎች የተዘጋጀ ነው። የምንን እውቀት? የተጅዊድን እውቀት ለሚፈልጉ ሰዎች የተዘጋጀ ነው። ሁሉንም የተጅዊድ እውቀት የሚዳስስ ሳይሆን ፊኑኒ በስኩን የምትነበበዋን ኑን በተመለከተ የእሷን ህግጋት፣ ወተንዊኒ ተንዊንን በተመለከተ፣ ወልሙዱዲ መድን በተመለከተ የሚሳቡ ፊደሎች ማለት መድ ማለት መሳብ ማለት ነው። ሼኹ ረሒመሁላህ ተዓላ ክታቡ በምን ዙሪያ እንደሆነ የተኞችን ነጥቦችንም እንደሚዳስስ በዚህ ስንኝ ገልጸዋል። ይህ ክታብ የተዘጋጀው በግጥም መልኩ ነው። ግጥሙ ደግሞ የሚያጠነጥነው በተጅዊድ ዙሪያ ነው። እነሆ መማር ለሚፈልግ ሰው፣ ፍላጎት ያሌለው ሰው፣ መማር የማይፈልግ ሰው እውቀትን ሊያገኘው አይችልም። የእውቀት አንዱ መሰረት የውስጥ ፍላጎት ነው። ጠንከር ያለ የውስጥ ፍላጎት ካሌለ እድሉን እንኳ ቢያገኙ እውቀቱን ሊያገኙት አይችሉም። የተጅዊድ ትምህርት ዘርፍ ነጥቦች ሰፊ ናቸውና እኔ ግን የምዳስሰው ኑነ ሳኪናን ተንዊንና መድን ነው ይላል። እንደዚሁ እዚህ ሼኹ መግቢያው ላይ ያልጠቀሱት ስለ ሚም ሳኪና ያወራሉ። እንደዚሁ ስለ ላሙል፣ ላሙ ተዕሪፍ፣ ላሙል ፊዕል የሚባሉ አሉ። የላም አይነቶች ላም ፊደል ከፊት አል ተብሎ ሲነበብ እንደዚሁ መሃል ላይ ሱኩን ሆኖ ሲመጣ የራሱ የሆነ ሁክም አለው። ይሄንም የሚዳስሱበትን ወሳኝ የሚባሉ ነጥቦች አሉ እዚህ ላይ ያላካተቷቸው። ቅድም እንዳልነው እንደ መኻሪጀል ሑሩፍ እንደ ራ ፊደል ህግጋት ለማሳጠርና ጀማሪ ቀስ በቀስ መማር አለበት ብለው ስለሚያምኑ ነው። ትክክሉም ይሄ ነው። ሰመይቱሁ ቢቱሕፈቲል አጥፋሊ ክታቡንም ሰመይቱሁ ሰየሜዋለሁ ቢቱሕፈቲል አጥፋሊ የልጆች ስጦታ ብዬ ሰየሜዋለሁ። አን ሸይኺና አልሚሂይ ይህንም ትምህርት የወሰድኩት ከሸይኻችን ነው። አልሚሂ በመባል ከሚታወቀው ዚል ከማሊ ሙሉ ከሆነው ሰው አሉ። የመጽሐፋቸው ስም ቱሕፈቱል አጥፋል እንደሚባል ነግረውናል። ቱሕፋ ማለት ስጦታ ማለት ነው። አልአጥፋል ማለት ህፃናት ማለት ነው። ሐቂቃ በእድሜ ህፃናትን ፈልገውበት ቢሆንም በእውቀት ገና የህፃናት ደረጃ ላይ ያሉ ሰዎችንም ይመለከታል። ሙስሊሞች ልጆቻቸውን ለመጀመሪያ የሚያስተምሩት ቁርአንን ነው። በሆነም ከልጅነታቸው ጀምሮ ቁርአንን ይማራሉ። ከልጅነቱ ቁርአንን ያልተማረ ሰው የመማር እድሉን ባገኘበት ጊዜ መጀመሪያ ያለበት ለህፃናት ከሚመጥነው በልጅነታቸው ላልተማሩ አዋቂዎችም ጭምር የሚሆን ስጦታ ነው። ለሰው ልጆች ከሚሰጥ ሁሉ ስጦታ ከሚደረግ ሁሉ እርዳታ የተሻለውና የሚበልጠው ቁርአንን ማስተማር፣ ሐዲስን ማስተማር፣ ለሰው ልጆች ትክክለኛውን ጎዳና ማሳየት። ለዚህ ነው ኢብኑ ረጀብ አልሐንበሊ ረሒመሁላህ ተዓላ ይላሉ አፍደሉ ሰደቀቲ ተዕሊሙ ጃሂል ከሰደቃዎች ሁሉ ምርጥ ሰደቃ ማለት አላዋቂን ማስተማር ነው፣ መንገድ የሳተን ሰው ማመላከት ነው ይላል።
ሀብታሞች በገንዘባቸው ዘካ አውጥተው አጅር እንደሚያገኙት ሁሉ ዒልም ያላቸው ሰዎች በዒልማቸው ሰዎችን አስተምረው አጅር ያገኛሉ። በኢኽላሳቸው ልክ በገንዘብ ዘካ ከሚያወጣው ሀብታም የበለጠም አጅር ሊያገኙ ይችላል። እነሆ ሀብታሞች በገንዘባቸው ለሰው ልጆች አዱንያዊ ህይወታቸውን ነው ሊታደጉ የሚችሉት ሊረዷቸው የሚችሉት። ዓሊሞች በዒልማቸው የሰው ልጆችን ከአዱንያዊም ከአኺራዊም ችግር ያወጧቸዋል። ቢሐውሊላሂ ወቁወቲ ለሰው ልጅ ስጦታ ከምንሰጠው ሁሉ የተሻለው በዲኑ ዙሪያ መምከር ነው፣ በዲኑ እንዲጠነክር ማድረግ ነው። ከዛ በኋላ አዱንያዊ ስጦታዎችን መስጠት ይቻላል፣ ምንም ችግር የለውም። ነብዩ ተሃዱ ተሐቡ ብሏል፣ ስጦታ ተሰጣጡ ትዋደዳላችሁ ብሏል። عن شيخنا الميهي ይሄን ትምህርት የወሰድኩት ደግሞ ከሸይኻችን ነው። አልሚሂ በመባል ከሚታወቀው አሉ። አልሚሂ የሸይኻቸው ስም ሲሆን ሙሉ ስማቸው ኑሩዲን አሊ አልሚሂ በመባል ይታወቃል። ሚህ የሚለው የቦታ ስም ግብጽ ሀገር አልመኑፊያ የሚባል ክፍል ሀገር ላይ ያለ የአካባቢ ስም። ሸይኹን ረሒመሁላህ ተዓላ ምን ብለውታል? ዚል ከማል ብለውታል፣ ሙሉ የሆነው ሰው አሉ። ሐቂቃ ከአላህ ውጪ ሙሉ ሰው የለም። አልከማሉል ሙጥለቅ ሊላሂ ወሕደ ሱብሓነሁ ወተዓላ፣ ከሁሉም ነገር አንፃር ሙሉ የሆነ ሰው የለም። እነሆ ሸይኻቸውን በጣም ስለሚወዱ ስለሚያደንቁ ዚል ከማል ብለውታል፣ የተሟላው ሰው ብለውታል። ከአላህ ውጪ ሱብሓነሁ ወተዓላ ልቅ የሆነ ሙሉነት ለማንም አይገባውም። የሰው ሆኖ ማይሳሳት የለም። የሰው ልጆች ባይሳሳቱ መላኢካ ይሆኑ ነበር። ስለሚሳሳቱ ስለሚዘነጉ አላህ ሱብሓነሁ ወተዓላ በሸር ብሏቸዋል፣ ኢንሳን ብሏቸዋል። ሆኖም ዚል ከማሊ ብቃት ያለው እውቀት ያለው ብለን አስተካክለን መተርጎም እንችላለን እንጂ ካሚል የሆነ ሰው ከምንም አይነት ነቅሱ የጠራ ሰው የለም። አልከማሉ ሊላሂ ወሕደሁ፣ ሙሉነት ለአላህ ሱብሓነሁ ወተዓላ ብቻ ነው። ሌላው እዚህ ጋር አን ሸይኽና ማለታቸው ተማሪዎች ያስተማሪያቸውን ውለታ ሊዘነጉ አይገባም። ከጀዛው አንዱ ከውለታው አንዱ ከሱ የተማሩትን ትምህርት ይህን ትምህርት ያገኙት ከሱ መሆኑን እየገለጹ ለሌሎች ማስተላለፍ አለባቸው። ስሙን ሲያነሱ ሞቶ ከሆነ አላህ ይዘንለት፣ በህይወት ካለ አላህ ይጠብቀው ሊሉ ይገባል። የወለዱ ወላጆችን እንደምናከብረው ኸይርን ያስተማረን ሰው መልካምን ነገር ያስተማረን ሰው እንድናከብር ሸሪዓችን አዞነ። ወላጆች አዱንያ ላይ ወልደውን ተንከባክበውን አዱንያዊ ህይወታችንን ነው ያስተካከሉልን። ኸይር የሚያስተምሩ ዑለሞች ነብዮች የአኺራ ህይወታችንን ነው ያስተካክሉልን፣ የአዱንያውንም ጭምር። ከዚህ በመነሳት ዑለሞች ምን ይላሉ? አንድ ሰው የወላጆቹ ሐቅ እንዳለበት ሁሉ የአስተማሪው ሐቅ አለበት። ወይም በሌላ አገላለጽ ወላጆችን በተመለከተ አለብህ የምንለውን ሐቅ ሁሉ ለወላጆችህ ስጥ የምንለውን ሐቅ ሁሉ ለአስተማሪህም ስጥ እንለዋለን ይላል። አን ሸይኽና አልሚሂ ከአስተማሪያችን ከሸይኻችን ከሚሂ ነው ይሄን ትምህርት የወሰድኩት ከሱ በተማርኩት ከሱ በወሰድኩት መሰረት ይላል። አርጁ ቢሂ አን የንፈዐ ጡላባ ነው። በዚህ ስራዬም አላህ ሱብሓነሁ ወተዓላ ተማሪዎች የሚጠቀሙበት እንዲያደርገው ጠይቀዋለሁ። ወልአጅራ አጅርም እንዲሰጠኝ፣ ወልቀቡላ ሰዎች ዘንድም ተቀባይነት እንዲኖረው፣ ወሰዋበ ምንዳም እንዳገኝበት አላህ ላይ ተስፋ አለኝ ይላል። ስራ መሰራቱ ብቻ በቂ አይደለም፣ ጠቃሚ መሆን አለበት። ጠቃሚ የሚሆነው ሁለት ነገሮች ሲሟሉ ነው። አንደኛው ከሸሪዓው ጋር በሚሄድ መልኩ ሲዘጋጅ ነው፣ ቁርአንን ሐዲስን መሰረት አድርጎ ከቢድዓ የጠራ ሲሆን፣ ሁለተኛው በኢኽላስ ሲሰራ ነው። ረሱል በሰሩት መልኩ በሱናው መሰረት መሆን አለበት። ሌላው ደግሞ ለአላህ ተብሎ መሰራት አለበት። ሁለቱም ይሳካ ዘንድ ደግሞ ዱዓ ያስፈልጋል። ስለዚህ አርጁ ቢሂ አን የንፈዐ ጡላባ ተማሪዎችን እንዲጠቅም ተስፋ አደርጋለሁ። አላህ ሱብሓነሁ ወተዓላ ተቀባይነት እንዲኖረው እንዲያደርግና ምንዳዬንም ከፍ እንዲያደርግልኝ ጠይቀዋለሁ። ማንኛውንም ኸይር ስራ ስንሰራ ሊላህ ብለን መሆን አለበት። ለሱምዓ ለዝና ለወሬ መሆን የለበት። አጅራችንን ከአላህ ፈልገን መሆን አለበት። እነሆ ሼኹ ረሒመሁላህ ተዓላ መግቢያቸው ላይ ራሳቸውን አስተዋውቀውናል። እንደዚሁ ደግሞ የክታቡን ስም ነግረውናል፣ በምን ዙሪያ እንደሚያጠነጥንና እዛ ውስጥም የትኞችን ነጥቦች እንደሚዳስስ ነግረውናል። ኪታቡም ለማን እንደተዘጋጀ ገልጸው ይህን ትምህርትም ከማን እንዳገኙት ተናግረዋል። በመጨረሻም አላህ ሱብሓነሁ ወተዓላ ስራቸውን እንዲቀበላቸው የተማረውንም ያስተማረውንም ተምሮ የሰራበትንም ከፍ ያለ ምንዳ አላህ እንዲሰጠው ጠይቀዋል።
هذا والله تعالى ዛሬ ደርሳችን በዚህ ያበቃል። ሳምንት ኢንሻአላህ ተዓላ የኑን ሳኪናና የተንዊንን ህግጋት የሚዳስሱበትን ሺዕራቸውን እናያለን። የዛሬ ተላዋችን የሚሆነው ሱረቱ النازعات ጃአት ኢዛ ሚለውን እናስተካክላለን። ጃአት መድ ሙተصል እንስበዋለን። አጣማ ይሄ መድ ላዝም ከሊሚ ሙተቀል በመባል ይታወቃል። 6 ሐረካ ያግድ መሳብ አለበት። ጣ ያለን እንስባለን። ከጣ በኋላ የመድ ፊደል አለ አልፍ። ከዛ ቀጥሎ ደግሞ ሚም አለ። ሚሙ ላይ ሸዳ አለ። ሸዳ በስኩን የሚነበብ ምልክት ነው ብለናል። ሁለት ሚም ነበር ማለት ነው። በመሰረቱ አጣምማ ነበር፣ ሁለት ሚም ነበር። አንዱ ሚም ሌላኛው ሚም ላይ ተጨፍልቆ ሸዳ ሆኖ ነው። ከመድ ፊደል በኋላ ቋሚ የሆነ በስኩን የሚነበብ ፊደል ከመጣ መድ ላዝም ይደረጋል ነው። ፈኢዛ ጃአቲ ጣመቱል ኩብራ ሚሙም ላይ ሸዳ አለ። ጣመ ብለን ሚሙን ማጥበቅ ይኖርብናል። አልኩብራ ባላይ ቀልቀል አለ። ራ ፊደል መወፈር ይኖርበታል። የውመ የተዘከሩል ኢንሳኑ ማ ሰዓ የተዘከሩ ካፍ ላይ ሸዳ አለ። ዛሉን ማስተካከል ይኖርብናል። ማ ሰዓ ዓ ብለን አይኑን ሳብ አድርገን ነው የምንቆመው። ወቡርዘቲል ጀሒሙ ሊመን የራ ወቡርዘት ራ ላይ ሸዳ አለ፣ ከስራ አለ። ከስራ ስላለ እናቀጥነዋለን፣ ሸዳ ስላለ ደግሞ እናጠብቀዋለን። መቅጠንና መጥበቅ ይኖርበታል። በሚጠብቅበት ጊዜ ምላሳችን እየነጠረ ሁለቴ ሶስቴ ሊነበብ ይችላልና ምላሳችን እንዳይነጥር ጠበቅ አድርጎ መያዝ ያስፈልጋል። ወቡርዘት አንልም። ወቡርዘት ካለን ር የሚለው ሁለት ሶስቴ ይደጋገማል። ይህ ተከልክሏል። ዑለሞች አስጠንቅቀዋል። ወቡርዘት ብለን የራ መውጫ ላይ ምላሳችን ጫን ብለን እንይዘዋል። ሊመን የራ ኢድጋም ቢጉና እናደርጋለን። ፈአማ መን ጠጋ ፈአማ ሚም ላይ ጉና አለ። መን ጠጋ ኢኽፋ እናደርጋለን። ወአተረል ሐያተ ዱንያ ወአተረ አተረ ሀምዝ እናቀጥናለን። ሀምዙን እናቀጥናለን፣ ሳብም እናደርገዋለን። ወአተረ ሐያተ ዱንያ ሐያቱ አይደለም፣ ሐያተ ዱንያ ታ በፈትሐ ነው። ፈኢነል ጀሒመ ሂየል መእዋ ጀሒመ የሚለው ሐ ከወስጠል ሐልቅ የሚወጣው ነው። ጀሂመ አንልም፣ ኸጣ ነው። ጀሒመ መባል አለበት። ወአማ መን ኻፈ መቃመ ረቢሂ ወነሀ ነፍሰ ዐኒል ሀዋ ወአማ ጉና አለ። መን ኻፈ ኢዝሃር እናደርጋለን። ኻ ፊደል መወፈር ይኖርበታል። ረቢሂ ከሃ በኋላ ትንሽ ያለች መደ ሲላ አስሱግራ ነው። መቃመ ረቢህ አንለውም። መቃመ ረቢሂ ወነሀ ነፍሰ ነፍስ ላይ ጉና አለ። ፋ ላይ ሀምሳ አለ። ነፍሰ ነፍሰ ብለን ከፋጋ ነፈስ እንዲወጣ እናደርጋለን። ፈኢነል ጀነተ ሂየል መእዋ ጀነህ ምንጊዜም ጀነህ ስንል ኑን ላይ ጉና አለና ያዝ ማድረግ ከአፍንጫችን ዜማ ድምፅ ማውጣት ይኖርብናል። የስአሉነከ ዐኒ ሰዓቲ አያነ ሙርሳሃ የስአሉነከ ሀምዝ መግጠም ይኖርበታል። ዐኒ ሰዓቲ ሰዓ ብለን ሲኑን መሳብ ይኖርብናል። አያነ ሙርሳሃ አያነ ያላይ ሸዳል። ፊመ አንተ ሚን ዚክራሃ ፊመ አንተ ፊማ አንተ ብለው ሚሙን የሚስቡ ሰዎች አሉ። ኸጣ ነው። ፊማ ሳይሆን ፊመ አንተ ፋውንም ትንሽ ነው ሳብ በምናደርገው ፊማ አንልም። ፊመ አንተ ኢላ ረቢከ ሙንተሃሃ ኢኽፋ እናደርጋለን። ሙንተሃሃ አንልም። ሙንተሃሃ ካለን ኢዝሃር ይሆናል። ሙንተሃሃ ኢነማ አንተ ሙንዚሩ መን የኽሻሃ ኢነ ጉና አለ። አንተ ስንል ኢኽፋ አለ። ሙንዚር ኢኽፋ አለ። መን የኽሻሃ ኢድጋማል። ረዘም ያለ ጊዜ ይጠይቃል። አያውን አንድ ላይ ከቀራ ነው። ከአነሁም የውመ የረውነሃ ከአነሁም ሀምዙ ይቀጥናል። ኑኑን ጠበቅ ማድረግ ይኖርብናል። የውመ የረውነሃ ሚም ፈትሐ ነው። የውሙ የረውነሃ እንልም። የውመ ለም የልበሱ ኢላ ዐሽየተን አው ዱሓሃ ለም የልበሱ ቱ ብለን ሳብ ብናደርገው ለም የልበቱ ብለው ቆረጥ የሚያደርጉ ሰዎች አሉ። ኸጣ ነው። ለም የልበሱ
ኢላ ዓሽየተን ዓይን ግልጽ መሆን አለበት። ዓሽየተን ኢዝሃር እናደርጋለን ሐምዝ ስለመጣ ኢላ ዓሽየተን አው ዱሓሃ። هذا والله أعلم. السلام عليكم ورحمة الله وبركاته.